ፍርድ ቤት በቀርብ የምናገረው እንደው እግዚአብሔር ይባረክ ይሄንን እውነት እኔው ያልኩትን ዘበነ ብሎታል። እኔው ያልኩት ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያል። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ ማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው ማውቀው። ይሄ እውነት አይደለም? ይሄ ውሸት ነው? ሰው ተው የሚለው ሰው የለም ወይ? ቅዱሳን አምላኮች ናቸው። በጣም ይገርማል። ምክንያቱም ለምን እንደሚገርም ልንገራችሁ እንዴ። አማላጅ ናቸው አማላጅ አይደሉም የሚለውን ገና የሚከራከር ትውልድ ስለሆነ ይሄንን በሚሰማበት ጊዜ ምን ሊል ነው ብዬ ይገርመኛል። መጀመሪያ ላይ ምን ሊል ነው ይሄን ሲሰማ? ተመልከቱ። ቅዱሳን አምላኮች ናቸው ስለው ገና ለገና ቅዱሳን ይማልዳሉ አይማልዱም የሚል የኦርቶዶክስ ምዕመናን ግን በቂ ዕውቀት እንድትይዙ ስለምፈልግ በዚህ ውስጥ ብዙ ነገሮች እናያለን። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እነዚህ እግዚአብሔርን የተከተሉ ሰዎች ሁሉ እኮ ቅዱስ ጴጥሮስ ምን እንደሚላቸው ታውቃላችሁ? የመለኮት ባህሪ ተካፋዮች ናችሁ ነው የሚላቸው። የመለኮት ባህሪ ምን እንደሆነ ወቁ። የመለኮት ባህሪ ተካፋዮች ናችሁ ነው የሚላቸው። በሰሞኑ ቀሲስ ዘበነ ለማ ያስተላለፉልን ተረት አለ። ለዚህ ተረት የቤተ ክርስቲያን ትምህርት እንዳልሆነ መልስ መስጠት አስፈላጊ ሆኖ ተገኝቷል። ለተረቱ እንዲህ ያለ ተረት ለመማር እንዲህ ያለ ተረት ለማወቅ ዩኒቨርሲቲ መሄድ የሚያስፈልግ ከሆነ ጊዜያችሁን በከንቱ አታባክኑ። ተረት ለመማር ከተረተኞች ጋር መዋል በቂ ነው። መጽሐፍ ማንበብ አይጠበቅብንም። ተረት ለማወቅ እንቶ ከንቶ ለማውራት ከንቶ ከንቶ አውሬዎች ጋር መዋል ነው አይደል እንዴ? በነገራችን ላይ በተለየ ሁኔታ ለዚህ መልስ መስጠት የፈለኩበት ምክንያት ሰውየው በጣም ራሱን ሰጥሎ ራሱን የቤተ ክርስቲያን ጠበቃ ከሲኖዶስ በላይ ነው። በሕገ ቤተ ክርስቲያን አይመራም። በቃለ ዓዋዲ የሚመራ ሰው አይደለም። ፌስቡክ ላይ ወጥቶ ድሪቶና ተረት የሚያወራን ሰው ልኩን መንገድ ያስፈልጋል። አቅሙን ማወቅ አለበት። ኧረ ስንት ስህተት አለ። የግዕዙን ነገር ማለት ነው። ግዕዝ አፍ አውጥቶ የሚናገር በነፍስ ግድያ ሊጠየቅ የሚገባ ሰው ነው። ግዕዝን ገንዞ ቀርቦታል። ወደ ቤተ ክርስቲያን የምንመጣው በምድር ላይ ትንንሾች እግዚአብሔሮች ለመሆን ነው። በምድር ላይ ትንንሾች እግዚአብሔሮች ለመሆን ነው። ሁላችሁም የራሳችሁን እግዚአብሔር ይኖራል። እነዚህ የማያችሁ ጠቅላላ የኔ እግዚአብሔሮች ነው። እናንተ የምታዩ ጠቅላላ የኔ እግዚአብሔሮች ነው። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይሄን ታምናለህ? የትዝታው ጉዳይ ይመለከተኛል። ለምን ብትሉኝ በጌታ በኢየሱስ ክርስቶስ ወንድሜ ስለሆነ እፎይን አስታወስኩ። የቁርአንን ጉድ ሲዘረግፈው ሙስሊሞች ይገደል ሲሉ ኦርቶዶክስ ሸሻጊ፣ ተከራካሪ፣ ደባቂ ነበረች። ዛሬ የራሷ ጉድ ሲዘረገፍ ጦሩን ይዘው ተነሱ። ለሕግ ይቅረብልን አሉ። ትዝታው እኮ የፖለቲካ አክቲቪስት አይደለም። ይታሰርልን፣ ይያዝልን፣ በሕግ ይጠየቅልን። እኔ እኮ ኦርቶዶክሶች እናንተ እግዚአብሔር መስሎ የምታገለግሉት የሰማያዊ እንዴት ነው በምድር ሕግ ይጠየቅልን፣ ይታሰርልን፣ ወገርልን የምትሉት እንደ ፖለቲካ አክቲቪስት? የክርስቶስ የሆኑትን ማሳደድ፣ ማስፈራራት፣ መሳደብ፣ መታገል ያው የማስራ እንደሆን ታውቃላችሁ። የጨለማ ስራ ነው። ትዝታ ወንድሜ፣ ወንድም ዓለም እንኳን ደስ አለህ። ለምን ብትለኝ የጳውሎስ ጣፍንታ ደረሰክ። ለወንጌል መሳደድ ማዕረጋችን ነው። በግ የቀበሩትን 15 ጽላት ለሙስሊም የሸጡትን ትድናለ እያሉ አፈር የሚያበሉትን ድንጋይ የሚያሸክሙትን ሴቶችን የሚያሰቃዩትን አታስሩ። ለዚህ ነው ኦርቶዶክስ የክርስቶስ ተቃዋሚ ናት የምንለው በምክንያት። ኦርቶዶክስ በትክክል የክርስቶስ የሆኑትን ትቃወማለች። እውነተኛ ወንጌል ትቃወማለች። ክርስቶስም የሚገልጡትን ትቃወማለች። ትዝታው እናንተው በጥቁርና በቀይ ቀለም የጻፋችሁትን ነው ሲያነብ የከረመው። ጌታ ይባርከው ትዝታው፣ እንደው ጌታ ይባርክ። በእውነት እኔ በጣም ነው እግዚአብሔር አንተን ከዛ ከጨለማ አውጥቶ ለራሱ ስራ ስለመረጠ ላንተ በጣም እኔ ትልቅ ክብር አለኝ። ተባረክ ወንድም አለ።
የጻፋችሁትና ያነበበው በየደብሩ የሚሰራውን የቄሶች የጥንቆላና የድግምት የጨለማ ስራ ነው ሲያጋልጥ የነበረው። ካይምሮ ፈጥሮ አይደለም፣ ስም ለማጥፋትም አይደለም። ይልቅስ እዛ የተሰገሰገውን የተጻፈውን የተቆለለውን አታስወግዱ። ሲሸከም የነበረውን ታቦት ብላችሁ ህዝቡን ጎንበስ ቀና የምታደርጉበትን የምታሰግዱበትን ነው መክተፊያ ያለው። አይቶታል። መክተፊያውን እራሱ አይቶታል። ሰው ያየውን እኮ ከተናገረ ውሸታም አይባልም። ሊወገርም ሊሰቀልም አይቻልም። ይሄ የማን ስራ ነው ብትሉ የዓለም ስራ፣ የጨለማ ስራ። መክተፊያ ያለው መክተፊያ ካልሆነ ደግሞ ታቦቱን ገልጣችሁ አሳዩንና እኛ ውሸታሞች እንሁን። ትዝታው እስቲ ውሸታም ይሁን፣ ታቦቱን እስቲ ውሸት ነው ይሄንን ነው መክተፊያ የሚለው ብላችሁ ያንን የተሸፋፈነ ነገር አውጡና አሳዩ። በማቴዎስ 5:11 ላይ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ተብለናል። ዋጋችሁ በሰማያት ታላቅ ነውና ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና። እኔ ለትዝታው ደስ አለኝ። በእውነት በጣም ደስ አለኝ። እግዚአብሔር እንደዚህ ዘመን ኦርቶዶክስን ሜዳ ላይ ያሰጣበት ዘመን የለም። የጥንቆላ የመጨረሻ ደረጃ የመጨረሻውን እርከን ያለፈች ቤተ እምነት ናት ኦርቶዶክስ። እነዚህ ናቸው መስቀል የሚያሳልሙት፣ እነዚህ ናቸው ለታቦት ጥብቅና እንቆማለን የሚሉት፣ እነዚህ ናቸው ማርያም አምላክ ናት የሚሉ፣ እነዚሁ ናቸው ቀድሰን እናቆርባለን የሚሉት። እዛ በግ በቀበረበት እጁ ያሳልማል። በቃ ጆሮን ከፍተ ስማ። ሄሎ አባታችን ደህና አደሩ? መስገድ ተደባርቅ ነው የምደውልልዎት። ደህና ሰነበቱ? ያሩሲ ማልበል የአባ ፍኖተ ሰላም ልጅ ነኝ። ቤተልሔም ነሽ? አዎ ቤተልሔም። ደህና ነው? ያር መስገድ ነው። ደህና ነሽ? ከገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋራ ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላው? እሱ ከዳኝ እንጂ እናቴ። እሱ ከዳውታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ። በጣም የሚገርም ነው። ከእንግዲህ ማለት አንድ ሚስጥርም አይወጣም ወይ ምስጢር? እንደው ከባድ ነው። በሩቅም አይለም። በጣም የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናረግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲያስ ትልቅ ነገር ነው። አሁን እሱም እየታደለ ነው። አረ በእውነት ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ? አዲስ አበባ ነው ያለሁኝ። እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ሰዎችን ሌሎችን ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኩት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ይሄ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። አዎ በእውነት ለኔ ብቻ እኮ አይደለም ለአባታችንም ጭምር ነው። ለአባ ፍኖተ ሰላምም ችግር ነው እንጂ ለእርስዎ ብቻም አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን የቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። አዎ ያወጣዋል። ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ፣ ተናግሮታል። አዎ እና እንግዲህ ባጭሩ ይበቃናል። አይተለስ እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርስዎ አዲስ አበባ ከሆኑ ገብተው ይንገሯቸው፣ ውሸቱ ይበሉ። እነግራቸዋለሁ። እሺ አባታችን። እሺ እናቴ እና ከበድ አድርገው ይንገሩልኝ፣ በጸሎት እንዳይረሱኝ ነው። በጣም ነው ያዘን። በደንብ ነው የምነግራቸው።
እሺ አባታችን እደውላለሁ። እሺ እንዴት ያሳፍራል! እንዴት ያሳፍራል! አሁንም እኛ ማንም ይጥፋ አንልም በጥፋቱ ንስሐ ገብተህ ጌታን ብትቀበል የዘላለምን ሕይወት ትወርሳለህ። ተመለስ፣ ንስሐ ግባ ስንናገር ውሸት የመሰለ ኦርቶዶክሳዊ በሙሉ ለካ ትዝታው እውነቱን ነበር ሲጮህ የነበረው ማለት ጀምሯል። እግዚአብሔር ይክበር፣ ክብር ለኢየሱስ ይሁን። የንጽህናና የቅድስና ልክ የሆነው ጌታ ስሙ ይባረክ። እንቁላል ይገባል፣ ብዙ እንቁላሎች ይገባሉ። እንቁላሎቹ ብቅ ይላሉ አይደል? ከዛ ቀዩ ወጥ ውስጥ ነጭ ሆነው ብቅ ይላሉ። እነሱ ጌታችን ኢየሱስ ክርስቶስ በሚሰቀልበት ጊዜ ከሙታን የተነሱ ነፍሳት ምሳሌ ነው። ዶሮ ወጥ ውስጥ እንቁላል ይገባል፣ ብዙ እንቁላሎች ይገባሉ። እንቁላሎቹ ብቅ ይላሉ አይደል? ከዛ ቀዩ ወጥ ውስጥ ነጭ ሆነው ብቅ ይላሉ። እነሱ ጌታችን ኢየሱስ ክርስቶስ በሚሰቀልበት ጊዜ ከሙታን የተነሱ ነፍሳት ምሳሌ ነው። ወይኔ ዛሬ አረ ነዘበነን ይጠብቅልን። አቤት ዛሬ ደግሞ ሼፍ ሆኖ ነው የመጣው ዛሬ። እኔ እኮ ምን ማለት የሚገርመኝ እኮ ሰው ነው እና እያሉ የሚሰሙት ሰዎች ወይ በኢየሱስ አቤት እናንተ አቤት እነዚህ ሰዎች ባይኖሩ በምን እንዝናና ነበር? እመቤታችን እናቷ 3 ዓመት ከጉልበቷ ላይ አላወረደቻትም። አንድ ቀን አወርዳት ነበር። ብትፈልጋት ማርያም የለችም። ሐና ተጨነቀች። ለካ መልአኩ ወስዷት እዛው ጋር ሆነ። ሐና አታያትም፣ ሰውሯታል። መልአኩ እያጫወታት ነበር። ከዛ በኋላ 3 ዓመት ሙሉ አንድ ቀን ሳታወርድ ከለዋ ስትተኛም ሳትለያት ከጉልበቷ ላይ ሳታወርድ ነው በ3 ዓመቷ ወደ ቤተ መቅደስ የሰጠቻት።